በአሁኑ ጊዜ የኑሮ ውድነት እየከበደ እንደመጣ ሁላችንም የምናውቀው የአደባባይ ምስጢር ነው። በኑሮ ውድነቱና በቤት ኪራይ ወጪ መካከል አንዳንድ ጊዜ መደበኛ ወጪዎችን ለመሸፈን እንጂ ለመቆጠብ ማሰብ እንኳን የማይቻል ሊመስል ይችላል። ነገር ግን እስኪ የዚህን ተቃራኒ ያስቡ። ለመኖር መክፈል ሳይሆን እዚያ ስለኖሩ ክፍያ ቢከፈሎትስ? ይህ ነገር እውነት መሆኑ ለማመን የሚከብድ ቢሆንም እውነት መሆኑን ልነግሮት እወዳለሁ። ዛሬ በWGH እዚያ ለመኖር የሚከፍሏችሁን 10 ሀገራት እንመለከታለን። ከዛ በፊት ግን አንድ ነገር ላስታውሳችሁ እገደዳለሁ። ይህም ምንድነው ካላችሁ ቀጥሎ ከምትሰሟቸው ሀገራት ጋር ምስኪኗን ሀገራችንን ኢትዮጵያ እንዳታነጻጽሯት አደራላችሁ ፈልጋለሁ። ይህን ቪዲዮ ከመጀመራችሁ በፊት ላይክ እና ሰብስክራይብ እንድታደርጉ አበረታታችኋለሁ። አንደኛ፣ ጣሊያን ውስጥ ሰዎች ወደዚያ እንዲዛወሩ ክፍያ እንደሚከፍሉ የተናገሩ በርካታ አካባቢዎች አሉ። ከነዚህም ውስጥ ካንዴላ፣ ሳርዲኒያ እና ፐርሲቺያ ኳርካ ይገኙበታል። ዛሬ ትኩረታችንን የምናደርገው ከፍተኛ ክፍያ በምትሰጠው ፐርሲቺያ ኳርካ ላይ ይሆናል። የዚህችን ከተማ ፎቶ ካዩ እንዲህ ያለ ውብ ቦታ ወደዚያ ለሚዛወሩ ክፍያ ይከፍላል ብሎ ማመን ይከብዳል። በጣሊያን ደቡባዊ ጫፍ ላይ የምትገኘው ይህች ከተማ ከባህር ዳርቻውና አስደናቂ ከሆኑ የባህር ዳርቻዎች በአጭር የመኪና መንገድ ርቀት ላይ ትገኛለች። ከተማዋ በራሷ ብዙ ታሪካዊ ህንፃዎችና ምርጥ ምግቦች ያሏት አስደናቂ ቦታ ናት። አሁን ወደ ዝርዝር ጉዳይና ስለ ገንዘቡ እናውራ። ፐርሲቺያ ኳርካ ወደዚያ ለሚዛወሩ ሰዎች 30,000 ዩሮ ወይም ወደ 32,000 የአሜሪካን ዶላር ገደማ ትሰጣለች። ይህች ከተማ በዚህ ዝርዝር ውስጥ እንዳሉት ሌሎች ከተሞች ሁሉ በህዝብ ቁጥር መቀነስ እየተሰቃየች የምትገኝ ከተማ ናት። ስለዚህ ይህ የገንዘብ ስጦታ ሰዎች ወደዚያ እንዲዛወሩ ለማበረታታት የቀረበ ነው። የገንዘብ ድጋፉን ለማግኘት እንደ አውሮፓውያን አቆጣጠር ከ1991 በፊት የተሰራ ቤት መግዛትና የመኖሪያ ፈቃዶን ወደዚያ ማዛወር ይኖርቦታል። ሁለተኛ፣ ካናዳ። በምዕራብ ካናዳ የምትገኝ ሳስካቹዋን የተባለች ግዛት በቅርቡ ብሬን ድሬን የሚባል ወይም የተማሩ ባለሙያዎች ከአካባቢው ፍልሰትን ለመከላከል የሚያስችል ፕሮግራም ጀምራለች። ለዚህ ብቁ ለመሆን አስቀድሞ ተቀባይነት ካላቸው ዩኒቨርሲቲዎች ውስጥ በአንዱ ዩኒቨርሲቲ በቅርቡ የተመረቁ መሆን ይጠበቅቦታል። በዚህ ግዛት ውስጥ ለመቆየት በመስማማቱ ምትክ እስከ 10 ዓመት ድረስ የሚቆይ በየዓመቱ $15,000 የቀረጥ ተመላሽ ወይም ታክስ ሪተርንስ ተብሎ የሚጠራውን ያገኛሉ። እዚህ ለመኖር ከወሰኑ እንደ ሳስካቱን ባሉ መካከለኛ ከተሞች ውስጥ ለመኖር መምረጥ ይችላሉ። የትም ቦታ ለመኖር ቢወስኑ ተመጣጣኝ የኑሮ ውድነትና ብዙ የውጭ መዝናኛ አማራጮችን ያገኛሉ። በተጨማሪም ነፃ የሕክምና አገልግሎትን ያገኛሉ። ሳስካቹዋን የሜዲኬር መገኛ በመሆኗ ትታወቃለች። እናም ነዋሪዎቿ በዚህ ተጠቃሚ ናቸው። ሶስተኛ፣ ስፔናውያን ሲየስታ ብለው የሚጠሩት የከሰዓት በኋላ እንቅልፍ ምርጫው ከሆነ ወደ ውቧ ፖንጋ ከተማ በመዛወር የሚወዱትን እንቅልፍ እየተኙና ነፃ ክፍያ ማግኘት ይችላሉ። በስፔን ሰሜናዊ ተራሮች ላይ የምትገኘው ፖንጋ 600 ገደማ ነዋሪዎች ብቻ ያሏት ሲሆን የአካባቢውን ኢኮኖሚ ለማነቃቃት አዳዲስ ነዋሪዎችን ትፈልጋለች። ሰዎችን ለማበረታታት ፖንጋ ለአዳዲስ ነዋሪዎች 3,000 ዩሮ ወይም 3,200 የአሜሪካን ዶላር ገደማ ትሰጣለች። ልጆች መውለድ ለሚፈልጉ ደግሞ እዚያ ለሚወለዱ ለእያንዳንዱ ህፃን ተጨማሪ $3,200 ትሰጣለች። ቅድም መግቢያችን ላይ የጠቀስኩትን ያስተውሉ። ምናልባት ሀገራችንም እንዲህ ያለ ነገር ቢጀምር ብላችሁ እያሰባችሁ ከሆነ ከሀሳቦ ይመለሱ። ታዲያ እዚህ ሀገር ለመኖር ምን ያስፈልጋል ለሚለው ጥያቄ መልስ እንደሚሹ እገምታለሁ። ይኸውላችሁ፣ ቅድመ ሁኔታውም ከባድ አይደለም። ቢያንስ ለ5 ዓመታት እዚያ መቆየት ብቻ ይኖርቦታል። ከተማዋ በተራሮች መካከል ካላት ሰላማዊ ሁኔታ አንጻር ይህችን ዓመት መቆየት አስቸጋሪ አይሆንም። ለምሳሌ በዩኔስኮ በተመዘገበው የተፈጥሮ ጥበቃ ቦታ ውስጥ ዓመቱን ሙሉ የእግር ጉዞ በማድረግ መዝናናት ይችላሉ። አራተኛ፣ ቺሊ። የሥራ ፈጣሪ ወይም ኢንተርፕሪኒየር ከሆኑ ይህንን ይስሙ። የቺሊ ዋና ከተማ ሳንቲያጎ ራሳቸውንና ንግዳቸውን ወደዚያ ለሚያዛውሩ የሥራ ፈጣሪዎች $40,000 ገደማ ትሰጣለች። ስታርታፕ ቺሊ ተብሎ የሚጠራው ይህ ፕሮግራም የተጀመረው እንደ አውሮፓውያን አቆጣጠር በ2010 ነበር። ይህም በቺሊ መንግስት አዳዲስ ንግዶችን ወደ አካባቢው ለማምጣት የተጀመረ የማበረታቻ ፕሮግራም ነው። ታዲያ እዚህ ለመኖር ምን ያስፈልጋል ካሉ የሥራ እቅድ ወይም ፕሮፖዛል ማቅረብ አለቦት። ወደዚህ ለመዛወር ከወሰኑ 5.6 ሚሊዮን ህዝብ ባለባት ደማቅ ከተማ ውስጥ ይኖራሉ። ወደ ሳንቲያጎ የተዛወሩ ሰዎች ስለ ከተማዋ ከሚወዷቸው ነገሮች መካከል ጎዳና ላይ ጥበብ፣ ደማቅ ባህልና ከሌሎች ትላልቅ ከተሞች ጋር ሲነጻጸር ተመጣጣኝ የኑሮ ውድነት ይጠቀሳሉ። ታዲያ ከዚህ በላይ ምን እንፈልጋለን? አምስተኛ፣ አይርላንድ። ንግዳቸውን በማዛወር ገንዘብ ማግኘት ለሚፈልጉ የንግድ ባለቤቶች ሌላው ጥሩ አማራጭ አይርላንድ ናት።
አይርላንድ ለንግድ ባለቤቶች አስደናቂ ጥቅሞችን እንደምትሰጥ የታወቀ ነው። ምንም እንኳ አገሪቱ በቀጥታ እዚያ ስለኖሩ ክፍያ ባትከፍልም ማበረታቻዎቹ በጣም ከፍተኛ በመሆናቸው ክፍያ እየተከፈሉት እንደሆነ ሊሰማዎት ይችላል። እንደ አፕል፣ ጉግል እና ፌስቡክ ያሉ ኩባንያዎች አይርላንድን ለዓመታት እንደ የቀረጥ መጠለያ ወይም ታክስ ሄቨን የተጠቀሙበት ምክንያታቸው ይህ ነው። ትናንሽ የሥራ ፈጣሪዎችም በዚህ ተጠቃሚ እንደሆኑ ይታወቃል። አይርላንድ እንግሊዝኛ በሚናገር አገር ውስጥ መኖር ለሚፈልጉ የንግድ ባለቤቶች ተመራጭ ናት። ከተማ ውስጥም ሆነ ገጠር መኖር ለሚፈልጉ አማራጮች አሏት። ለምሳሌ በለምለም ሸለቆ ውስጥ ባለች ትንሽ ቤት ውስጥ መኖር ወይም በሙዚቃዋ፣ በምሽት ሕይወቷና በደህንነቷ በቅርቡ በዓለም ካሉ ምርጥ ከተሞች ተርታ በተሰለፈችው ደብሊን ውስጥ መኖር ይችላሉ። ስድስተኛ ክሮሺያ። በአሜሪካ ውስጥ እስከ ሚያዝያ 2025 ድረስ የአንድ ቤት አማካኝ መሸጫ ዋጋ $408,000 ገደማ ነበር። ነገር ግን ቤት በ$0.16 ወይም ከ$1 ባነሰ መግዛት የሚችሉበት ቦታ አለ ብሎትስ? ይህን ስነግራችሁ ምቀልድ ሊመስላችሁ ይችላል፣ ግን እውነት ነው። በክሮሺያ የምትገኘው ሌግራድ ማዘጋጃ ቤት የህዝብ ቁጥር መቀነስ ስለገጠማት በ2021 ሰዎችን ለማምጣት ቤቶችን በ$0.16 መሸጥን ጨምሮ አስገራሚ ማበረታቻዎችን መስጠት ጀምራለች። በጣም ርካሽ ቤት ከመግዛት በተጨማሪ ማመን ቢከብድም የገዙትን ቤት እንዲያድሱ ለቤት እድሳት ደግሞ $4,000 ትከፍለውታለች። እዚህ ለመኖር ታዲያ ምን ያስፈልጋል? ቅድመ ሁኔታው ግን የገንዘብ አቅም ያለዎት፣ እድሜው ከ40 ዓመት በታች የሆነና ቢያንስ ለ15 ዓመታት እዚያ ለመኖር ቃል የሚገቡ መሆን አለቦት። ሰባተኛ ስዊዘርላንድ። ህልሞ ልክ እንደ ፖስት ካርድ ውብ በሆነ ቦታ መኖር ከሆነ ስዊዘርላንድ ለእርሶ ትክክለኛ ቦታ ልትሆን ትችላለች። ስዊዘርላንድ በዓለም ላይ ለመኖር በጣም ቆንጆ ከሆኑ ቦታዎች አንዷ ተብላ ተጠርታለች። በተለይም ወጣቶች በመውጣታቸው ምክንያት የህዝብ ቁጥር መቀነስ የገጠማት አልቢነን የተባለችው የስዊስ ከተማ ሰዎችን በገንዘብ እየሳበች ወደ ግዛቷ እያመጣች ነው። 240 ገደማ ነዋሪዎች ብቻ ያሏት ይህች ከተማ ወደዚያ ለሚዛወሩ ሰዎች $27,000 ገደማ፣ በተጨማሪም ልጆች ካሏችሁ ለእያንዳንዱ ልጅ $11,000 ገደማ ትጨምራለች። ለዚህ ብቁ ለመሆን አንዳንድ መስፈርቶች አሉ። በመጀመሪያ ከ45 ዓመት በታች መሆንና ቢያንስ ለ10 ዓመታት እዚያ ለመኖር መስማማት አለቦት። እንዲሁም የስዊዘርላንድ ዜጋ ወይም ቋሚ ነዋሪ መሆን አለቦት። ተጨማሪም ቢያንስ $214,000 የሚያወጣ ቤት ለመግዛት መስማማት አለቦት። ስምንተኛ ታይዋን። ቋሚ መኖሪያ ሳይመሰርቱ ወደ አንድ ቦታ በመሄድ ክፍያ ማግኘት ከፈለጉ ታይዋን ለእርሶ ምርጥ ልትሆን ትችላለች። የእንግሊዝኛ ቋንቋ ችሎታ ካለዎት ይህች ሀገር ለእርሶ የመጀመሪያ ምርጫ ልትሆን ትችላለች። ይህ በቀጥታ ለመዛወር የሚከፈል ባይሆንም ታይዋን እንግሊዝኛ ለማስተማር ወደዚያ ለሚሄዱ ሰዎች ከፍተኛ ክፍያ ትከፍላለች። እንግሊዝኛ የሚያስተምሩ ሰዎችን ከሚቀጥሩ አገሮች ሁሉ ታይዋን በወር ከ$2,000 እስከ $3,000 በመክፈል ግንባር ቀደም ናት። ይህ ብዙ ላይመስል ይችላል፣ ነገር ግን እንደ ታይፔ ባሉ ከተሞች በዚህ ደሞዝ በምቾት መኖር ይችላሉ። ዘጠነኛ ግሪክ። ከባህር ዳርቻ ርቆ በሚገኝ ደሴት ላይ በየቀኑ በባህር ሞገድ ድምፅ እየተደነቁ መኖር አልሞ ያውቃሉ? እንግዲያውስ አንቲክቴራ የተባለችው የግሪክ ደሴት የፈለጉት ሀገር ልትሆን ትችላለች። ይህች ደሴት 7 ስኩዌር ማይል ብቻ ስፋት ያላት ሲሆን ጥቂት ደርዘን ነዋሪዎች ብቻ አሏት። ከዋና ከተማዋ አንቲስ በጀልባ የ9 ሰዓት መንገድ ትርቃለች። የደሴቲቱ ነዋሪዎች ቁጥር በጣም አነስተኛ በመሆኑ የግሪክ ኦርቶዶክስ ቤተክርስቲያን ቤተሰቦች ወደዚያ እንዲዛወሩ ክፍያ እየከፈለች ነው። ወደዚያ ለመዛወር ከወሰኑ እንደ ስምምነቱ አካል ቤትና መሬት ከማግኘቱ በተጨማሪ ለመጀመሪያዎቹ 3 ዓመታት በየወሩ €500 ወይም $535 ገደማ ይከፈለውታል። አስረኛ ሞሪሼስ። ሞሪሼስ ከማዳጋስካር በስተ ምስራቅ በህንድ ውቅያኖስ ላይ የምትገኝ ትንሽ የደሴት ማህበረሰብ ናት። ቀደም ብዬ ከጠቀስኳት ከግሪክ ደሴት ይልቅ የተሻለ እንቅስቃሴ ያለበት የደሴት ገነት ለሚፈልጉ ይህች ሀገር ምርጥ ምርጫ ናት። በነጭ አሸዋማ የባህር ዳርቻዎቿና ሞቃታማ የአየር ጠባዩዋ እዚህ መኖር በየቀኑ በሽርሽር ላይ እንዳሉ እንዲሰማዎት ያደርጋል። ምርጡ ዜና ደግሞ እዚህ ለመኖር ክፍያ ማግኘት መቻሉ ነው። ሞሪሼስ ወደዚያ ለሚመጡ አዳዲስ እንግዶች ስታርታፕስ ተብሎ የሚጠራውን 20,000 የሞሪሼስ ሩብ ወይም $433 ገደማ ትከፍላለች። መጠኑ ብዙ ባይሆንም እዚያ የኑሮ ውድነት በጣም አነስተኛ መሆኑን ያስታውሱ። ታዲያ እዚህ ለመኖርስ ምን ያስፈልጋል ካሉ የሥራ እቅዱን ለኮሚቴ ማቅረብ ብቻ ነው የሚጠበቅቦት። የዛሬው ቪዲዮአችን እዚህ ጋር ያበቃል። በሚቀጥለው ቪዲዮ እስክንገናኝ ቸር ቆዩልን። ቪዲዮ ከተመቻችሁ ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።